ዶክተር አብይ አልተቻሉም። የኔ ሀገር በከፍታዋ ላይ ናት። ሰላም ጤና ይስጥልኝ የቲክቶክ ቤተሰቦቼ እንዴት አላችሁ? አካውንቴ ሪፖርት የተደረገብኝ ስለሆነ እቺን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለወዳጅም ለጠላትም አድርሱልን። ለጂ20 አባል ሀገራት ጉባኤ ተጋብዘው ደቡብ አፍሪካ ጆሃንስበርግ የሚገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ከጉባኤው ጎን ለጎንም ከበርካታ ሀገራት መሪዎችና ከዓለም አቀፍ ተቋማት አለቆች ጋር ውይይትን እያደረጉ ነው። እስካሁኗ ሰዓት ድረስም ከዓለም ባንክ ፕሬዝዳንት፣ ከአፍሪካ ልማት ባንክ ፕሬዝዳንት፣ ከአቡዳቢ ልዑል አልጋውራሽ፣ ከፊንላንዱ ፕሬዝዳንት፣ ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን እንዲሁም ደግሞ ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጋር የሁለትዮሽ ውይይቶችን አድርገዋል። እንደምታውቁት ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም አቀፍ ጉባኤዎች ላይ በሚሳተፉበት ጊዜ እንዲህ አይነት የሁለትዮሽ ግንኙነቶችና ከበርካታ ሀገራት መሪዎች ጋር ንግግርን በማድረግ ዲፕሎማሲያዊ ስራን ማፋጠንና መሰገር ላይ ልምዳቸውን የምታውቁት ነው። አሁንም እያደረጉ ያሉት እሱን ልምዳቸው ነው። ይህም ብቻም አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በጂ20 አባል ሀገራት ጉባኤ ላይ ንግግር አድርገዋል። በንግግራቸውም ኢትዮጵያውያን በመደመር ማዕቀፍ ወደ እድገት እየገሰገሱ እንደሆነና ኢትዮጵያውያን በመደመር እሳቤ አንድ ላይ ተጋምደው እየሰሩ እንደሆነ አንስተዋል። ኢትዮጵያ በኢንዱስትሪ ፓርኮችና በሌሎች ልማቶችም ወደፊት ለፊት እየገሰገሰች እንደሆነ አንስተዋል። መደመር ኢትዮጵያን ከፍ እያደረጋት እንዳለም በዓለም ፊት አንስተዋል። የኢትዮጵያን ቀደምት ገናናነትም አንስተው ሀገራቸውን ከፍ አድርገው አሳይተዋል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በደቡብ አፍሪካ እንዲህ ያሉ ኢትዮጵያን ከፍ የሚያደርገውን ስራ እየሰሩ ነው። ጠላት እያየ ሀገሬ ወደ ከፍታዋ እየገሰገሰች ነው። የአራት ኪሎ አለቃም ኢትዮጵያን በግርማ ወክለው በጆሃንስበርግ በጂ20 አባላት ሀገራት ጉባኤ ላይ እየተሳተፉ ነው። እቺን ቪዲዮ ሼር፣ ኮፒ ሊንክ አድርጓት። የኔ ሀገር እንደ ልማዷ ታሸንፋለች። ቺርስ